ሰላም እንዴት ናችሁ? ዛሬ ለአዶናይ ሱፍ ልገዛለት ነው። ቆንጆ ሱፍ አዲስ ቤት ነው ያለሁት። በጣም አዲስ አበባ ውስጥ አሉ የተባሉት አንደኛ ሱፍ ቤት ነው። እሱ የሚገዛው ብዙ ጊዜ እዚህ ነው። አዶናይማ በጃኒ ፍቅር ሞተዋል። ልጁ እኮ የለም እያየነው እየማሟ ነው። እች ልጅ በፍቅሯ አስክረዋለች። የሁላችሁ እውነተኛ ፍቃሪ ይከሳል። በነገራችን ላይ የውሸት የሚያፈቅራችሁ ሰው ካጋጠማችሁ እናንተ ደግሞ የእውነት ካፈቅራችሁት ያ የውሸት ያፈቅራችሁ ሰው ይወፍራል፣ ያምርበታል ምናምን። እናንተስ የእውነት ያፈቅራችሁት ሰው ስለሆነ እናንተ እንደ ጨው ትማሟላችሁ፣ ያኛው አካል ግን ይወፍራል ማለት ነው በሚለው ስንይዘው ማለት ነው። እና ጃኒና አዶናይ በጣም ነው ደስ የሚሉት። እውነት ለመናገር ፍቅራቸው ደስ ይላል። እንጨርሰዋለን። ዛሬ ግን አንድ ቲክቶክ ላይ ላስተዋውቃችሁ። ይህ ቲክቶክ የኔ ቲክቶክ ነው። የአብስራ ዋን ነው። የአብስራ ዋን ብላችሁ ቲክቶክ ላይ ሰርች ብታደርጉ ይወጣላችኋል። የኔ የቲክቶክ አካውንት ነው። ወይም ደግሞ ሁለት ነው ያለኝ። አንደኛው የአብስራ ዋን ይላል፣ አንደኛውም የአብስራ ቱ ይላል ማለት ነው። የተለያዩ አልባሳቶችን እሸጣለሁኝ። እንደዚህ የሚያማምሩ ቀሚሶች፣ ጃኬቶች እዚህ ጋር አያምሩም? ቲክቶክ ላይ የለቀኳቸው ቪዲዮዎች ናቸው። በዚሁ አጋጣሚ ለምትፈልጉ ብዬ ሼር ላደርጋችሁ ብዬ ነው። በጣም ቆንጆ ቆንጆ ልብሶች ይዛለሁኝ። የቱርክ ልብሶች ናቸው ቤተሰብ። ይሄ ቀሚስ ነጩ በጣም ነው የሚያምረው። ጥቁሩ የለበስኩትም ደግሞ የነጩ ዘር ነው። ጃኬቱ ደግሞ እንደምታዩት ነው። ቱታውስ አያችሁት? ቱታውም በጣም ነው የሚያምረው። መግዛትና ማዘዝ የምትፈልጉ ሰዎች ካላችሁ ስልክ ቁጥሬ 05270434 መጨረሻው 25። ቲክቶክ ላይ መጣችሁ ደግሞ ሰርች ብታደርጉ ባዮ ላይ ይወጣላችኋል ማለት ነው። ምረጡ። ከዚህ ውስጥ ስክሪንሾት አድርጋችሁ ከመጣችሁ ያሉት አሉ እላችኋለሁኝ፣ የሌሉት ደግሞ የሉም ተሽጧል እላችኋለሁኝ ማለት ነው። ውድ ቤተሰቦቼ ቲክቶክ ላይ በጣም ረጅም ሰዓት ላይ አለሁኝ። በማንኛውም ሰዓት ላይ ብትመጡ ታገኙኛላችሁ ማለት ነው። እነዚህ ቀሚሶች በነገራችን ላይ እጅግ ውብና እጅግ የሚያምሩ፣ ሸሚዙን አያችሁት? ሸሚዙ በጣም የሚያምረው። ማዘዝ የምትፈልጉ መግዛት የምትፈልጉ ኑ እዘዙ። ሌላ ደግሞ ትዳርም አገናኛለሁ። ይህን ታውቃላችሁ። እኔ ሁለገብ ነኝ በነገራችን ላይ። ከአሁን በኋላ ዩቱብም ላይ ያለሁኝ፣ በትዳሩ ዩቱብም ላይ እመጣለሁኝ፣ እንደዚህ በአልባሳቶችም እመጣለሁኝ። ሌላ ደግሞ በምትፈልጉት ነገር ሁሉ አለሁኝ ማለት ነው። ከእግዚአብሔር ጋር እግዚአብሔር እድሜና ጤና ከሰጠን። አያችሁት? ይህ ልብስ አያምርም? በስመ አብ በጣም ነው የሚያምረው ቤተሰብ። በጣም የሚያማምሩ ልብሶች ናቸው። መዘነጥ ማማር ከፈለጋችሁ እነዚህ ልብሶችን ገዝታችሁ ብትዝናኑ ደስ ይለኛል ማለት ነው። ወደ አዶናይና ወደ ጃኒ ደግሞ ስመጣላችሁ፣ ያው ዳኒና አዶናይ አሁን ላይ ፌመሶች ናቸው። በጣም ብዙ ሰው ይከተላቸዋል። ብዙ ተመልካች አላቸው። ሰው ይወዳቸዋል። እግዚአብሔር የሰው ፍቅር ይስጠን ማለት ነው። ትልቁ ነገር እግዚአብሔር የሰው ፍቅር ከሰጠን እንኖራለን። የሰው ፍቅር አስፈላጊ ነው በነገራችን ላይ እና ያ ሱፍ ገዛችለት እንዳያችሁት መጀመሪያ መግቢያ ላይ ማለት ነው። ሱፍ ገዝታለታለች። የሚያምር ሱፍ እኔ ይመስለኛል። ለወንድ ልጅ ግን ስጦታ መግዛት አስፈላጊ ነው ብዬ ያለለም ከትዳር በኋላ እንጂ በቃ ትዳር ብዬ በትዳር ያላሰራችሁት ቀን እኔ ስጦታ ባትገዙለት እላለሁ። በቃ በትዳር የታሰራችሁ ቀን የእናንተ ማለት የእሱ ስለሆነ ግን ስጦታ ብትገዙለትም አሪፍ ነው። ካልሆነ ግን ይሄ በጓደኝነት ግን እኔ ስጦታ ገዝታችሁ ባትሰጡት፣ ከሰጣችሁት ቀለል ያለ ነገር ቀለል ድራሚኔሽን ካልሆነ ስጦታ ብታችሁ አትስጡት። ለምን ወንድ ልጅ በትዳር ካልያዛችሁት የኔ ነው ማለት ከባድ ነው። የእናንተ አይደለም በነገራችን ላይ ወንድ ልጅ የሌላም ነው። ስለዚህ ለወንድ ልጅ ስጦታ አያስፈልግም ባይነኛ እኔ በበኩሌ ማለት ነው። ያገባችሁት ቀን ግን ትክክለኛ ባላችሁ የሆነ ቀን ግን ስጡት። የእናንተ የእሱ ነዋ፣ የትም አይሄድም። እሱ አንገት ላይ ያለው እናንተ አንገት ላይ ነው ያለው። እኔ ለወንድ ልጅ ስጦታ አያስፈልግም። እየመረጣችሁ ነው ግን ልብስ መርጣችሁ ደግሞ ስክሪንሾት አድርጋችሁ ነው እሺ። ሌላ ደግሞ ሚዲያ ላይ እንግዲህ በጣም ብዙ ነገር እንሰማለን። የምንሰማውን ወስደን የማንሰማውን እዛው ጥለን መውጣት ነው እንደኔ ማለት ነው። እና በቃ ባጭሩ አሁን ላይ ትንንሽ ልጆች አፍቅረው አግብተው
በትዳራቸው ሰክነው ምናምን ይኖራሉ። እጅግም በጣም ደስ ይላል። እኔ በነገራችን ላይ የሰው ደስታ የሚያስደስተኝ ሰው ነኝ። ሰዎች ሲደሰቱ ሳይ በጣም ነው ደስ የሚለኝ። ሰዎች ሲከፉ ሳይ ደግሞ የመከፋ ሰው ነኝ እና የሰው ሀዘን አይግባባችሁ፣ ሰው ያልቅስባችሁ። ሰው ያለቀሰበት ሰው በጣም መጥፎ ነው እና ጃኒና አዶናይ ብዙ ጊዜ ጃኒ ከዳኒ ጋር ስለነበረች አፌ ውስጥ የሚቀድመኝ ምንድን ነው አዶናይ ነው፣ ጃኒን ነው ማለት ነው። እዚህ ጋር ያያችሁት ቦርሳው እንዴት እንደሚያምር በጣም የሚያምር በጣም ቆንጆ ቦርሳ ነው። ቤተሰብ እነዚህ ቦርሳዎች አሉ ዩቱቤ ላይ በስልክ ቁጥሬ አሁንም ደግሜ ልንገራችሁ 05 ኢማራት ነኝ ያለሁት 05 27 04 34 25 መጨረሻው የኔ ስልክ ቁጥር ነው። ለስራ ነው ይሄ ስልክ የምጠቀመው ማለት ነው። እዚህ ጋር ደግሜ የሆነ መሰለኝ ጃኬቱ ይመስለኛል። ለምን በሁለቱም ቲክቶክ ስለምለቅ ሁለቱም ላይ የለቀቁት ቪዲዮ ነው ማለት ነው። እንደገጠመኝ ነው ያመጣሁት እና ማዘዝ ትችላላችሁ። ዋትስአፕ ላይ ብትመጡ ይሄ ልብስ አለው ብላችሁ ስክሪንሾት አድርጋችሁ ብትመጡ አለ ካለ አለላችኋለሁ። ከሌለም ደግሞ ማገኘው ከሆነ አመጣላችኋለሁ ጊዜ ከሰጣችሁኝ ማለት ነው። ቦርሳዎች አሉ ጆስ ተሿር የምትሉት ይሄ ጸጉሩ በተለይ ለኢትዮጵያውያን ጸጉር በጣም አሪፍ ነው። እሱ አለ። የእናቶች ካባ አለኝ 103 ነው የእናቶች ካባ። ድሪ አለ። ሁሉም ነገር አለ እኔ ጋር የሌለ ነገር የለም ብቻ ነው እና ማዘዝ መግዛት ትችላላችሁ። ውድ ቤተሰቦቼ ለዚህ ቻናል ግን አዲስ ከሆናችሁ ሼርና ላይክ ሰብስክራይበር በማድረግ ቤተሰብ ሁኑ። ወደፊት ማን ያውቃል በትዳሩ እንደ እናት ቁጭ ብዬ የምድርበት ቀን እንደ ድሮ ይመጣል ማለት ነው። አሁን ግን አብዛኛውን ጊዜ በስራ ቢዚ ስለሆንኩኝ ብዙም ዩቱብ እየሰራሁኝ አልነበረም። ከአሁን በኋላ ግን አለሁኝ ማለት ነው። ታብታብ አድርጉ ልላችሁ ነበረ። ይሄ ቀሚስ እንዴት አባቱ እንደሚያምር በጣም የሚያምር ቀሚስ ነው። እኔ በነገራችን ላይ የልብስ ምርጫ አውቃለሁኝ። እሺ ልብስ በጣም ነው የማውቀው። ከለር ላይ ደግሞ ይሄ ሳይዝ ስለማቅ መታችሁ እዘዙ። ይሄ ቀሚስ በጣም የሚያምር በጣም ብዙዎች ለበዓል ወስደውት የወደዱት የልብስ ነው ማለት ነው። ታዲያ እነዚህ ቪዲዮዎች ማግኘት የምትችሉት ቲክቶክ ላይ ነው። ቲክቶክ ላይ መጥታችሁ ምረጡ። እነዚህ ቆንጆ ቆንጆ ቀሚሶች ቆንጆ ሁማን ሄር በትእዛዝ ካዘዛችሁኝ ደግሞ አመጣለሁኝ። የምትፈልጉት ነገር ሁሉ አምጥታችሁ ይሄ ነገር ታመጭልኛለሽ ብትሉኝ ጊዜ ከሰጣችሁኝ፣ አሁን ለምሳሌ ሁማን ሄር ለብዙ ሰው አመጣለሁኝ። ግን ጊዜ ከሰጡኝ ነው። ጊዜ ከሰጡኝ ከጠበቁኝ አመጣለሁኝ። ቢጃማዎች አሉ፣ ሺቲ ያለ፣ የፀጉር ቅባት የሌለ ነገር እኔ ጋ የለም። ቲክቶክ ላይ ተቀላቀሉ ቤተሰብ። ይሄ ቀሚስ እጅግ በጣም ውብ ቀሚስ ነው እና ማዘዝም መግዛትም ትችላላችሁ። ስልክ ቁጥር ልትገምላችሁ የስራ ስልክ ስለሆነ ይሄ ቀሚስ የለም፣ የተሸጠ ቀሚስ ነው። እንትን የዛኛው ቀሚስ መጀመሪያ ላይ ያሳየኋችሁ ቀሚስ ዘር ነው። ይሄ ግን የለም፣ ተሽጧል። በጣም ነው የሚያምረው። ውድ ቤተሰቦቼ ጂንሶች አሉ። ጂንስ ሱሪ ለምትፈልጉ ጂንስ ሱሪ አለኝ። እነዚህ ጂንስ ሱሪዎች ደግሞ የቱርክ ጂንሶች ናቸው። ስትረች የሚያደርጉ ቆንጆ ቆንጆ ጂንሶች ናቸው ማለት ነው። ቲክቶክ ላይ ከመጣችሁ ሁሉንም ነገር ታገኙታላችሁ። የአብስራ ዋን ወይም ደግሞ የአብስራ ብላችሁ ሰርች ብታደርጉ በቃ ይመጣላችኋል። በቪዲዮ የማወቅ ትችላላችሁ። ጎበዝ ነጋዴ ነኝ አይደል? እንደዚህ እናንተም ስሩ፣ ተጠቀሙበት። ስራ ያስከብራል፣ መስረቅ ያስነውራል ይላል ይሄ ቀሚስ። ማሻላ በጣም ነው የሚያምረው። በጣም የሚያምር ቆንጆ ቀሚስ ነው ይሄ ቀሚስ። ይሄም ተሽጧል፣ የለም በነገራችን ላይ ግን አስመጭልን ካላችሁኝ ደግሞ በትዕዛዝ አስመጣላችኋለሁኝ ማለት ነው። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። በአንድ ድንጋይ ሁለት ወፍ አይደል የሚባለው? እንደዛ ስራዬንም ፍትፈታውንም ሊሄድበት ብዬ ነው እና ማዘዝ የምትፈልጉ ነው እዘዙ፣ ግዙ። ቤቴን ግን ፎሎ እያደረጋችሁ እኔንም አበረታቱኝ ማለት ነው። ሌላ ቀን በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። በጣም ወዳችኋለሁኝ። የድሮ ቤተሰቦች አብዛኞቻችሁ የጠፍተሽ ነው ትሉኛላችሁ። እኔ ቲክቶክ ላይ ነው እንጂ አለሁኝ። ቲክቶክ ላይ ግን በእርግጥ እንትን ነው የምሰራው፣ ቪዲዮ ሰራለሁኝ። እዛ ላይቭ ላይ ነው ሆነው፣ ለዛ ነው
ብዙ ጊዜ የምጠፋባችሁ ማለት ነው። አመሰግናለሁ። ስትወጡ ላይክ እና ሰብስክራይበር አድርጉ። ለቤቴ አዲስ ከሆናችሁ ነባሮቹ ደግሞ ስለምትከታተሉኝ አመሰግናለሁ። እዚህ ጋር እየጨፈርኩኝ ነው። ዓለም 9 ናት 10 አትሞላም በሚለው የጨፈርኩኝ ነበር።